ሰላም ውድና የተከበራችሁ የአብስራ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣሁት ኩብዝ ቸባብ የሚባለውን ነው ማለት ነው። አብረን እንስራ። ምን ምን ያስፈልገዋል? እዚህ ጋር ካሜራ አለኝ። ትንሽ ጨው ጨምራለሁ። የምጨምረውን እንግዲህ ላሳያችሁ ማለት ነው። መጀመሪያ ካሜራ ጨምራለሁኝ። የሚበቃኝን ያህል ቶሎ ኩፍ እንዲልልኝ ትንሽዬ ልጨምርበት። ከዛን ትንሽዬ ቤኪንግ ፓውደር ጨምራለሁ። ቤኪንግ ፓውደር ጨመርኩኝ። ትንሽዬ ስኳር ጨምራለሁ። ስኳር ማብዛትም ማቀነስም ትችላላችሁ። ትንሽ ጨምራለሁ። ከዛን እርድ ትንሽ ጨምራለሁ። እርድ እንዳይበዛባችሁ አድርጋችሁ። ከዛ መንቀረኝ ትንሽ ጨው ጨምራለሁ። ትንሽ ጨው ስኳር ስላለበት ዘይት እጨምርበታለሁኝ። ዘይት አዘጋጅቻለሁ እዚህ ጋር ትንሽዬ ዘይትም ጨመርኩኝ ማለት ነው። ዘይት የሚበቃኝ ያህል። ከዛ ምንም የቀረኝ ነገር የለም። ሚክስ አደርጋለሁ ማለት ነው። ያው በዚህ መልኩ አቃጠንኩት ማለት ነው። በደንብ ነው ያመጣሁት። ከዛ እንግዲህ ኮፍ ሲል እንጋግራለን ማለት ነው። ትንሽ እናቆየዋለን። ኮፍ ማለት አለበት። ከዛ ደግሞ ስንጋግር እናያለን። ያው ውዶቼ በዚህ መልኩ ኮፍ ብሎልኛል። 30 ደቂቃ አስቀመጥኩት። እንደዚህ ኮፍ ብሎልኛል ማለት ነው። መጥበሻዬን ለኩሻለሁ። እዚህ ከድኜዋለሁኝ። እዚህ ጋር ደግሞ ቅቤ አዘጋጅቻለሁ። እዚህ ጋር ሳህኔ ያለች፣ ከዛ መቀቢያ አለኝ። ቅቤ የአረቦች ቅቤ ማለት ነው አለኝ። ይጣፍጣል ሲቀባ፣ እንደውም በጣም ነው የሚጣፍጠው። አረቦች ይወዱታሉ። በነገራችን ላይ ይሄ ሊጥ አንዳንዶቹ እንቁላል ይጨምሩበታሉ፣ አንዳንዶቹ ደግሞ አይጨምሩም ማለት ነው። እኔ እንቁላል እኛ ቤት በጭራሽ አይታሰብም። አይፈልጉም እንቁላል እንደዚህ አይነት ቦታ ላይ እንዲገባ ማለት ነው። እናንተ ግን መጨመርም ትወዳላችሁ። ሰዎቻችሁ ከወደዱ ያምራል። እንቁላል ደግሞ ሲገባበት የበለጠ። ግን የኛ ሰዎች ስለማይወዱ አልጨመርኩኝም ማለት ነው። መጥበሻዬ ትንሽ ይቀራታል፣ አልጋለችም። አሁን ግሎልኛል። መጥበሻዬ ሞቃለች። ከዛ እዚህ አድርጌ እናንተን ለማሳየት ነው። አይመችም ካሜራ ግን ይዞ መጋገር። አያችሁታ? እኔ በዚህ መጥበሻ ነው የምጠቀመው። እናንተ ደግሞ ትልቁ ካለ ቁጭ አድርጋችሁ ባንዴ ግልግል ትላላችሁ ማለት ነው። እና እኔ በዚህ ነው በአንድ እያልኩ ነው መጋገር። ይኸው አሁን እገለብጠዋለሁ። አያችሁታ? አይኑ በጣም ነው የሚያምረው። ገለበጥኩት። ይኸው ውድዬ በዚህ መልኩ በስሎልኛል። አሁን አወጣዋለሁ ማለት ነው። ሳኔን ከፍታታለሁ። ከዛ ከድኗሉ እንዳይቀዘቅዝ። ዘናውን ደግሞ ጨምራለሁ። ይሄው ከዛ ክድና አድርጋታለሁ ማለት ነው። ወዝ እንዲኖረው ወዝ። እዛ ቅቤ እቀባለሁኝ። ትንሽ ነው፣ አይበዛም፣ መብዛት የለበትም።
በዚህ መልኩ ጋግሬ ጨርሳለሁ ማለት ነው። እንደዚህ እያደረጋችሁት እንደዚህ ትሉ አረፋ አይኖረውም። አሪፍ ነው ማለት ነው። ይኸው በጣም ነው የሚያምረው። በጣም ጀርባው ራሱ እንደዚህ ይመስላል። ከዛ ከድነዋለሁ ማለት ነው። ትንሽዬ ከደን አድርጌ አላቆየውም መጥበሻዋ ስለጋለች ማለት ነው። አሁን እገለብጠዋለሁ። ያችሁት ከዛ አሁን አብረን ነው እየጋገርን ያለነው። አትንጎዳጎጅብኝ። እዛ የሀገሯ መቀነት አስላለች። ኬክ እየሰራች ነው። ኬክ ልሰራ ጉድ ጉድ እያለች ነው። ታቀም ቪዲዮ እንደመቀርጻት ኬክ እየሰራች ነው። ለኛ ነው ኬክ የምትሰራው። በረከት ስሚኝማ፣ በለው ቀስ አድርገሽ ምት እንጂ ቀስ አድርገሽ የሀዲያ ልጅ ናት። የሆሳና ናት። ሆሳና እኛን ከተቀላቀለች 1 አመት ሆኗታል እዚህ ማለት ነው። አብረን ነው የምንጨርሰው። አብረን መጨረስ አለብን። ደስ እንደሚያምር አያችሁታ። ያኔ ጨረስን ነው። ትንሽ ቀረን። እንጀራ እኮ ነው የሚመስለው የኛን እንጀራ አያምርም? በስመ አብ። በነገራችን ላይ እንጀራ ራሱ በደንብ ነው የምጋገረው። በጣም ነው የሚያምረው እንጀራዬ ማለት ነው። የፍርኖ ዱቄት እንጀራ አሳምሬ ነው የምጋግረው። እዛኛው ቻናሌ ላይ አለ እንጀራ ማለት ነው። እንዴት እንደሚያምር አምሼ እናስገዛቸዋለን። እንጀራ ግን እዩት። እኔ እናንተ እህት አያምርም? በጣም ነው እና እንጀራ እናስገዛቸዋለን። ይገዙልናሉ። እኛ ግዙ ያልናቸውን ነገር ሁሉ ይገዛሉ። ጥሩ ሰዎች ናቸው።
ሞያሽ ሞያሽ ይዘርዘርልሽ ሞያሽ ሞያሽ ይዘርዘርልሽ ሞያሽ ሞያሽ ይዘርዘርልሽ። የሁሉ ለኛ እኮ ነው። ድካም ለኛ ወሬ ውሸት አሏት። ለኛ ነው ሁሉ ለኛ ነው የምትለፋው። ወይ በኋላ ስንበላ አሳያቸዋለሁ፣ ካላመናችሁኝ ማለት ነው። ይሄው ወዶች በዚህ መልኩ ጨርሻለሁ። ይሄው እንዴት እንደሚያምር ዋው ነው። ዋው ዋው። አሁን ለኛ ልቀንስ ነው። ዋን ቱ ሁለት ቀንሻለሁ። ሁለት ይበቃናል ለኛ። ይሄ ለነሱ ይበቃል ማለት ነው። ምክንያቱም አንዷ ጓደኛችን አትበላም፣ ቅቤ አትበላም የነሱን። ስለዚህ እኛ ግን እንበላለን። ይኸው በዚህ መልኩ ሰርቻለሁ ማለት ነው። በኋላ ደግሞ የጓደኛዬ ኬክ ካማረ ደግሞ እናያለን አብረን። እሺ ለነሱ ነው ብላ የለ ከዛን አውቃ ነው ለኛ ነው የሰራችሁ ብያለሁ። እኔ ደግሞ አብረን እናያለን።